አይ ሰላም እንዴት ናችሁ? ዛሬ ደግሞ አንድ ጂፓስ ያጋጠመን ነው። እዚህ ጋር ያለችው ካፓስተር ተቃጥራ ነበርና እሷን እንቀይራለን ገዝተን መጥተናል። እቺን አሁን በምንቀይርበት ጊዜ አሳያችኋለሁ። አሁን ቀይሬያት እናያታለን ማለት ነው። ማንኛውም ኤሌክትሮኒክስ ነገሮችን መተን እንሰራለን። ቲቪ፣ ሪሲቨር፣ ዲሽ፣ ማንኛውም ኤሌክትሮኒክስ ነገሮችን ጂፓስ፣ ስፒከር፣ ማንኛውም ነገር እንሰራለን። ደውሉልን መተን ቤቶ ድረስ እንሰራለታለን። አሁን በመቀጠል ካፓስተሯን እንቀይራታለን። 3 እቃ ነበር የተቃጠሉት፣ 3ቱንም እቃ ነው የምንቀይረው ማለት ነው። አጋጣሚ ሆኖ አንዷን ብቻ ነው በቪዲዮ ላሳያቸው የቻልኩት ማለት ነው። በመቀጠል ፓወር እንሰጠዋለን ማለት ነው። በምንሰጥበት ጊዜ ዲስፕሌውን በደንብ ይበራል፣ ቤዙም ይሰራል፣ ትዊተሩም ይሰራል ማለት ነው። በራሱ ነው እንዲሰራ ያደረግነው። ማንኛውም ነገር የሚፈልጉ ነገር ካለ ደውሉልን። አሁን እንደምትሰሙት ብሉቱዝ ላይ ነው። ፍላሽ ሰክተን ቼክ እናደርገዋለን ማለት ነው። ሚውዚክ ከዛ ቤዙም ይሰራል፣ ዋናውም ይሰራል፣ ትዊተሩም ማለት ነው። ያላችሁ በመተን እንሰራሉታለን። አቢል ኤሌክትሮኒክስ ይደውሉልን 0947690159 ወመንፈስ ቅዱስ አሃዱ። አሁን እንደምታዩት በደንብ እየሰራልን ነው ማለት ነው። በተኖቹም ቻናሎቹ ሁሉም ነገር ይሰራል። በጣም ነው። ከትምህርት ተባሯል። ሰፈሩን ለቋል። ለሷ ብሎ ከቤተሰብ ተጣልቶ ተለያይቷል። አጉል ስም ታርጋ ሆኖ ተከትሎት እንዴት ከኋላ ተለጥፎበታል። ይህ ሁሉ የሆነላት ልጅ ግን በመጨረሻም አላገኛትም፣ አላቆማትም። 3 ጉልቻም አልመሰረተላትም። ምን አደረገ?